ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የረከቦት ኮንተንት አብረን እንስራ። አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ጀምሩ። ቤተሰብ የሆናችሁ ደግሞ ሼር አድርጉልን፣ ላይክ ያደረጋችሁ ቪዲዮውን አብረን ዲዛይኑ ይሄ ነው የሚሰራው። መጀመሪያ እቺኛዋን ክቧን እንሰራለን። ከዛ ላዩ ላይ እነዚህ ዲዛይኖች አሉ። ከዛ ቀጥሎ ደግሞ ስቴፕ የሚሆነው ይሄ ነው ማለት ነው። አብረን እንስራ። የሚያስፈልጋችሁ ክር ይሄ ትልቁ እንደዚህ 3 ነው የሚያስፈልጋችሁ። እንጀምር። ሁለት አይነት አጀማመር አለ። የመሃሉ እኔ ማሳያችሁ በሰንሰል የሚሰራውን ነው። ይሄ እጅ ላይ ተጠምጥሞ እንደዚህ የሚሰራው አለ። ይሄኛውን ደግሞ አሳያችኋለሁ። በሁለቱ መስራት ትችላላችሁ፣ እናንተ የመረጣችሁትን ማለት ነው። አብረን እንስራ። እሺ፣ እንደዚህ ስትጀምሩ እንደዚህ ያዙና ክሩን አዙራችሁ እንደዚህ ይዛችሁ ነው ሰንሰሉን የምትሰሩት። እንደዚህ ማለት ነው። ከዛን 1 2 3 4 5 6 7 8 9 10 ሰንሰል እንሰራና እቺኛውን ሳብ እናደርጋታለን ማለት ነው። ከዛን 10 ሰንሰል ከሰራን በኋላ የመጀመሪያው ሰንሰል ውስጥ ደግሞ እንደዚህ አድርገን እንዘጋለን። ይሄንን የምናደርገው ለምንድነው? እቺ ክቧን እንትን ካልናት በኋላ ከዚህ ውስጥ ነው ዲዛይኑ የሚሰራው ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ። ከዛ ምንድነው የምናደርገው? እቺኛውን እንደዚህ ያዟትና 3 ሰንሰል ወደ ላይ እንሰራለን። 1 2 3። ከዚህ ደግሞ ቀጥሎ እንደዚህ አይነት 40 ነው የምንሰራው። ሰንሰል ሳይሆን ደብል ክሮሼት እንደማሳያችሁ። እንደዚህ ውሰዱና ገብታችሁ እንደዚህ መውጣት ደብል ክሮሼት ማለት ነው። እንደዚህ አይነት ደብል ክሮሼት 40 ነው የምንሰራው። ከላዩ ላይ የሚሰራው ዲዛይን ትክክል እንዲመጣ 40 ነው መሆን ያለበት። እየቆጠራችሁ ስሩ። እንደዚህ ማለት ነው። ይታያችኋል አይደል? ይሄ 1 2 3 እያላችሁ እስከ 40 ቁጠሩ። ዙሩን ገጥመን ደግሞ እንገናኝ። እሺ፣ ይሄው እንደዚህ ዙሩን ገጥመናል። እንዴት መጨረሻ ላይ እንደምንዘጋ ለማሳየት ነው። እኔ 39 የሰራሁት 40ውን አብረን እንሰራለን። 40ኛው ማለት ነው። በዚህ 40 ከሞላን በኋላ መጀመሪያ የሰራናት 3 ሰንሰል አለች አይደል? ወደ ላይ የሰራናት 3 ሰንሰል ላይ ወይ ደግሞ ጫፏ ላይ እንደዚህ አድርገን እንዘጋዋለን ማለት ነው። ክብ ሆኖልናል። እዚህ ላይ ዲዛይን ማውጣት ነው። ምን እናደርጋለን? ወደ ላይ 3 ሰንሰል ታያችኋል ብዬ ተስፋ አደርጋለሁ። 3 ሰንሰል ወደ ላይ እንሰራለን። 1 2 3። ከዛ ሰንሰሉን የሰራንበት ቦታ ላይ ተመሳሳይ ቦታ ላይ ማለት ነው 4 ደብል ክሮሼት እንሰራለን። የሰንሰሉ 1 ሁለተኛ ይሄ 3 4 ማለት ነው። ስለዚህ 4 ይሄ ማዕዘን ሆነልን ማለት ነው። ወይ ደግሞ 4ቱን ደብል ክሮሼት አንድ ላይ ከዛ 1 2 ሰንሰል ሰርተን እቺኛውን አንዷን አልፈን ሁለተኛው ላይ 1 ደብል ክሮሼት እንሰራለን እንደዚህ። ከዛ አሁንም 2 ሰንሰል እንሰራለን። ከዛ ሳብ አድርገን አንዷን እቺን አልፈን ሁለተኛዋ ላይ አሁንም እንደዚህ ደብል ክሮሼት እንሰራለን ማለት ነው። አሁንም 1 2 ሰንሰል ሰርተን እቺን አልፈን ሁለተኛዋ ላይ። ለዚህ ነው 40 ስሩ ያልኳችሁ። እያንዳንዱን እያለፍን ስለሆነ የምንሰራው ዲዛይኑ ትክክል እንዲመጣ 40 ነው መሆን ያለበት የመሃሉ ይሄኛው ማለት ነው። አሁን ስንት ሰራን? እዚህ ጋር ማዕዘን ሰርተናል። ከዛ 1 2 3 ሰርተን አሁን 4 ነው የምንሰራው። አራተኛው እንደዚህ ሰርተናል ማለት ነው። ከዛ 1 2 ሰንሰል ደግሞ ሰርተን አንዱን አልፈን አሁንም አንድ እያለፍን ድጋሚ እቺኛው ማዕዘን ይሄ ማዕዘን ሰርተን 1 2 3 4 ደብል ክሮሼት ሰርተን እዚህ ጋር ማዕዘን ጥላለን ማለት ነው። 2 3 4 ከማዕዘኑ ጎን አሁንም እንደቀደሙ እንደግመዋለን ዙሪያውን ሙሉ ማለት ነው። እቺን አልፈን ሁለተኛው ላይ 1 አያችሁ አይደል? እንደዚህ ይሄው እዚህ ጋር 4 ደብል ክሮሼት 4 አንድ ላይ ወይ ደግሞ ማዕዘን የሚባለውን ሰራን። ከዛ 1 ጉድጓድ እያለፍን አንድ እንደዚህ ደብል ክሮሼት ሰርተናል። 4 ሰርተን ማዕዘን ጥላለን። አሁንም እንደዚሁ እዚህ ጋር 4 ሰርተን ማዕዘን ጥላለን። 4 ሰርተን ማዕዘን። ይሄኛው 4 ነው የሚሆነው ማዕዘኑ። ዙሪያውን ደግሞ ገጥመን እንገናኛለን።
እሺ እንደምታዩት ይኸው ዙሪያው ገጥሟል። አንዳንድ መሀል ላይ 4 ደብል ክሮሼት እየሰራን ማዕዘን 4 ነው እንደዚህ እንደምታዩት ሆኗል ማለት ነው። አሁን እዚህ ጋር ስንት ነው? 3 ነው የሰራሁት። 3 1 2 3 አራተኛውን ሰራና እንዴት እንደምንገጥም ደግሞ አሳያችኋለሁ። 2 ከዛ እቺኛዋን አልፈን እቺኛዋን አልፈን እዚህኛው ውስጥ እንደዚህ ሰራለን ማለት ነው። ከዛ 2 ሰንሰል እንሰራና የመጀመሪያው አለች አይደለ እዚች ጋር የሰራናት 3 ሰንሰል የጫፏ ላይ ገጥመን እንደዚህ እንዲመጣ ማለት ነው። ከዛ እቺን አልፈን እዚችኛው ውስጥ እንደዚህ አሳልፈን መሃሏ ላይ ደረስን ማለት ነው። 1 2 3 ሰንሰል እንሰራና ተመሳሳይ ቦታ ላይ የቅድሙን አይነት ማዕዘን እንጥላለን ማለት ነው። ይታያል ብዬ ተስፋ አደርጋለሁ። ስለዚህ ማዕዘን ወይ ደግሞ 4 ደብል ክሮሼት እንደዚህ ከሰራን በኋላ ምን እንደምናደርገው አሁን ከዚህ ውስጥ ዲዛይኑን እናወጣለን ማለት ነው። እሱ እንዴት ነው? 1 2 3 4 ሰንሰል ሰራን። ከዛ የመጀመሪያ ውስጥ እንደዚህ መቅበር ነው አይደል የሚባለው ይሄ ነገር እንደዛ ነው። ብቻ አንድ ላይ እንደዚህ እና እቺኛውን ቅርጽ እናመጣለን ማለት ነው። አሁንም ድጋሚ 1 2 3 4 እንሰራና ደግሞ ድጋሚ እንደዚህ ሳብ አድርገን እቺኛው ውስጥ አሁን ይውላችሁ እያንዳንዷ 1 2 3 4 ውስጥ ነው ዲዛይን የምናወጣው። ለዛ እንደዚህ ሳብ አድርጉና እቺኛው ውስጥ አያችሁ ይታያል አይደል? እዚህ ጋር እንደዚህ ገብተን ወደ ላይ ከዚህ ውስጥ ነው እንደዚህ የምናወጣው። ወደ ላይ ሳብ እናደርጋለን። ከዛ ማሳለፍ 2 ውስጥ ማሳለፍ ይሄ ነው ማለት ነው የሚሆነው። ከዛም ደግሞ አሁን 1 2 3 4 ደግሞ ሰንሰል ሰርተን የመጀመሪያ ውስጥ እንደዚህ ቅርጿን ማውጣት ማለት ነው እቺኛዋን። ከዛ አሁንም ሳብ አድርገን ተመሳሳይ ቦታ ላይ እዚህ ውስጥ እንደዚህ ገብተን ማውጣት ሳብ እናደርጋለን። እንደዚህ 1 ውስጥ 2 ውስጥ ከዛ 1 2 3 4 እቺኛዋ የመጀመሪያ ውስጥ መግባት መዝጋት ማለት ነው። እዚህ ውስጥ የመጀመሪያዎችኛው ውስጥ እንደዚህ አይነት 5 ነው የምንሰራ። አሁን ስንት ሰራን? 1 2 ሰራን፣ 3 እንሰራለን ማለት ነው። መግባት መውጣት ሳብ እናደርጋለን። እዚህ ውስጥ ማሳለፍ 2 ውስጥ አሁንም 1 2 3 4 ሰንሰል የመጀመሪያው ሰንሰል ውስጥ መስራት ሳብ አድርገን አሁንም እዚህኛው ላይ ሳብ አድርገን 1 2 3 4 የመጀመሪያው ሰንሰል ውስጥ እንደዚህ እቺኛውን ሰርታችሁ ጨርሱ። ይሄኛው ዲዛይን እንዲመጣ 4 ሰንሰል ሰርታችሁ የመጀመሪያው ውስጥ መውሰድ እንዳትረሱ ማለት ነው። 1 2 3 4 ሰራን፣ 5ኛ እንደዚህ እንሰራለን። ሳብ አድርገን መስራት አሁንም 1 2 3 4 ሰራና አሁን የመጀመሪያው ውስጥ እንወስዳለን ብያችኋለሁ። አሁን እዚህ ጋር ስንት ሞላልን? 1 2 3 4 5 ሞላ። 5 የመጀመሪያ ውስጥ ነው የሰራነው። ቀጣዩ 3ቱም ውስጥ እንደዚህ 5 እንሰራና እዚህ ጋር ስንደርስ ደግሞ እንዴት እንደሚሰራ አሳያችኋለሁ። ካልገባችሁ ወደ ኋላ ተመልሳችሁ ቪዲዮውን እዩት። ቀላል ነው፣ የሚገባ አይነት ዲዛይን ነው። እኔ ሌላ የሰራሁት ስላለ እናንተ ስሩና ዙሪያውን እንገናኛለን ማለት ነው። እዚች ጋር ስደርሱ አሳያችኋለሁ እንዴት እንደሚሰራ። ይሄም ማለት ይሄን የመጀመሪያው እንደዚህ ሰራን። ከዛ ሁለተኛው ውስጥ እንደዚህ፣ ሶስተኛው ውስጥ፣ አራተኛው ውስጥ አያችሁ አይደል? እኛ የቱ ጋር ያቆምነው? አንዱን እዚህ ጋር ሰራን። ቀጣዩዋ ክሮሼት ውስጥ እንደዚህ 3ቱን ሰርተን እዚህ ጋር ስንደርስ አሳያችኋለሁ ማለት ነው። ቀጣይም እንደሚሆን ይሄን ስሩትና እዚህ ጋር ስንደርስ እንዴት እንደምታደርጉ አሳያችኋለሁ። በጣም ቀላል ነው። እንደዚህ ሲታይ በጣም ነው የሚያምረው። አንድ ላይ ደግሞ እንዴት እንደሚሰፋም ቀጣይ ቪዲዮ እሰራላችኋለሁ። ይሄኛው ግን ቢያንስ በትንሹ 100 200 ቪው መግባት አለበት ብዬ አስባለሁ። በጣም ነው ቪዲዮ መስራት የሚያስቸግረው። ኢቭን ጥራት ራሱ እንዴት እናንተ ጋር እንደሚደርስ አላቅም።
ግን ያው ይታያችኋል ብዬ አስባለሁ። ከዚህ በፊት ደግሞ ሰርታችሁ የምታውቁ ከሆነ የክሮሼት ስራ ቀላል ነው ለእናንተ፣ በመስማት ብቻ ራሱ ልትሰሩ ትችላላችሁ። ስለዚህ እንደዚህ ዙሪያውን እዚህ ጋር ደርሰን እንገናኛለን። ይሄው እዚህ ጋር ደርሰናል። ማዕዘኑ ላይ ስንደርስ እንዴት እንደሚሆን ደግሞ አብረን እናያለን። ይሄኛውን 5 ሰርቼ ጨርሻለሁ እኔ። እናንተም እንግዲህ እየገባችሁ ነው እየሰራችሁ ነው ብዬ ነው ማስበው። ከዛ ምን እናደርጋለን? 1 2 3 4 ሰንሰል እንሰራለን። ይሄኛውን እንተዋለን ይዘነው እንደዚህ ድጋሚ 4 ሰንሰል 1 2 3 4። ከዛ የመጀመሪያው ማዕዘን ይቅርታ ሰንሰል ውስጥ እንደዚህ እንሰራለን፣ እቺኛውን ዲዛይን ማለት ነው። ይሄን የምናደርገው እንዴት ነው? እንደዚህ አይነት ደግመን እዚህ ላይ ስለማንሰራ እንዳይልብን ብለን ነው፣ እንዳያጥርብን ብለን ነው እቺኛውን ዲዛይን የምንሰራው። ከዛ እንደዚህ ያዝ አድርገን መሀሏ ላይ ማለት ነው እንወጋለን። እዚህ መሀሏ ላይ እንወጋና ላዩ ላይ ሰንሰል ነው የምንሰራው። ይቅርታ ማዕዘን ወይ ደግሞ ደብል ክሮሼት 4 ማለት ነው፣ በፊት እንደሰራ ነው። ከዛ ይሄንን ራሱን ነው መድገም ነው፣ ዙሪያው ሙሉ እንደዚህ ነው የሚሆነው ማለት ነው። አያችሁ እዚህ ጋር 4 ሰንሰል ሰራን፣ ከዛችኛውን ቅርጽ ሰራን፣ ማዕዘኑን ሰራን። ድጋሚ አሁንም በዚህ ከዚህኛው ውስጥ ለመስራት ስንመጣ ተመሳሳይ ነው የምናደርገው። ምንድነው 4 ሰንሰል 1 2 3 4 እቺኛዋን ይዘን 1 2 3 4 ከዛ የመጀመሪያው ሰንሰል ውስጥ እንደዚህ ማምጣት እቺኛዋን ቅርጽ ሳብ አድርገን ቀጣይ ላይ መስራት ማለት ነው። በቃ ከዚህ በኋላ የሚደገመው ራሱ ነው። ከዛ እቺኛውን ስሩትና እንደዚህ ከያንዳንዷ ውስጥ 1 2 3 4 አለ እዚህ ጋር ከያንዳንዷ ውስጥ እንደዚህ አይነት ዲዛይን ስሩና ቀጣይ ይሄው እንደዚህ ነው የሚሆንላችሁ። ከዛ እዚህ ጋር መዝጋት ነው። የመጀመሪያው ላይ 1 2 3 አለ አይደለ? እዚህ ጋር መዝጋት ነው። ከዛ ዙሪያው ላይ ከኋላ ደግሞ ለመስፋት እንዲመቸን ከኋላ እንዴት እንደሚሰራ ቀጣይ ቪዲዮ ላይ ያሳያችኋለሁ። እስከዛ ሼር እያደረጋችሁ 200 ቪው ቢያንስ ድረስና ቀጣይን ክፍል ደግሞ ለቅላችኋለሁ። እስካሁን ስለነበረን ቆይታ በጣም ነው አመሰግነው። መልካም ጊዜ ይሁንላችሁ።